በቀን ውስጥ እስከ $132 ድረስ መስራት ትችላላችሁ። ይሄኛው ሰው ባላችሁ ወይም ደግሞ ፕላትፎርሙ በነገራችሁ ሳይሆን እኔ ራሴ በጣም ብዙ ሰርቼበታለሁ። ኦልሞስት ከ200,000 ብር በላይ ሰርቼበታለሁ በፕላትፎርሙ። አሁን ላይም አክቲቭ ነው ይሰራል። በድጋሚም አክቲቭ ሆኜ እየሰራሁበት ይገኛሉ። እናንተም ይሄንን እድል እንድትጠቀሙ ነው የምፈልገው። ምክንያቱም ብዙ ሰው ብዙ ሳይት ላይ ይሞክራል፣ ሳይሳካለት ይወጣል። አሁን ግን እኔ በማሳያችሁ ስትራቴጂ መሰረት ትክክለኛውን ስራ እና አሰራሩን አሳያችኋለሁ። ገብታችሁ መስራት ትችላላችሁ። የት የሆናችሁ ምንም አይነት ሌቭል አይጠይቃችሁም። ገብታችሁ ወዲያው ታስካችሁ ቬሪፋይ አድርጋችሁ ትሰራላችሁ። ወንዶች ደግሞ እንዳልኳችሁ እኔም ወንድ ነኝ፣ የወንድ አካውንት ነው የከፈትኩት። ሌቭል 10 መግባት አለባችሁ። ሌቭል 10 ላይ ነው የምትገቡት። ኤክስቼንጅ ነው የምታርጉት። ምንም ሌላ የሚጠይቀው ነገር የለም። ከባድ ነገር አይደለም። ስለዚህ ኤክስቼንጅ ኮይን ማድረግ አለባችሁ። ያንን ኮይን ከየት ነው የምታገኙት? ሁለት ኦፕሽን አላችሁ፣ መግዛትና መስራት ነው። ስለዚህ ከኔ መግዛት ትችላላችሁ። ኦኬ አፑን ካወረዳችሁት በኋላ እንደምትመለከቱት ይሄ ሆም ፔጁ ነው። እዚህ ጋር እንደምትመለከቱት ከስር ያከበብኩላችሁ አለ ጂ አለች ምልክት፣ እሷን ጂ ተነካላችሁ። ከዛ በፊት ግን እዚህ ጋር ሁለተኛ ያከበብኩላችሁን ክብ አይከን አለ፣ እሱን ራይት አረጉና እንዳልኳችሁ ጂን ነው የምትነኩት። ጂን ከነካችሁ በኋላ እንደምትመለከቱት ስልካችሁ ውስጥ ያለውን ጂሜል አንድም ቢሆን ከአንድ በላይ ያስመርጣችኋል። ስለዚህ አንዱን ከመረጣችሁ በኋላ አግሪ ኤንድ ሼር ትሉታላችሁ። በጣም ኢዚ እና ሲምፕል ዌይ ነው እንደምትመለከቱት። አሁን እዚህ ጋር ወሳኝ ነገር አለ ማለት ነው። ስማችሁን እዚህ ጋር ታስገባላችሁ፣ ፕሮፋይል እዚህ ጋር ታስገባላችሁ። ቀጣዩ ጾታ ነው። ይሄ የመጀመሪያው ሰማያዊ የወንድ ነው ማለት ነው። ቀጣይ ደግሞ ፒንክ ነገር አለ፣ ፒንኩ የሴት ነው። ስለዚህ ወንድ የሆናችሁ ይሄን ነው የምትነኩት፣ እንዳትሳሳቱ። የመጀመሪያው ሰማያዊ ማለት ነው። ሴቶች ደግሞ ፒንክ ነው የምትነኩት ማለት ነው ይሄንን። ስለዚህ በባለፈው ቪዲዮ የወንድ አሳይቻለሁ። አሁን የሴት እየከፈትኩ ላሳያችሁ። ተመሳሳይ ነው፣ ሴት አፑ ምንም ልዩነት የለውም። እንደምትመለከቱት እዚህ ጋር ምንድነው ይሄን ትነካላችሁ ማለት ነው። ፒንኩን ትነካላችሁ። ከዛን እዚህ ጋር ለምሳሌ ቤባ ኦንላይን እንበላ፣ ፕሮፋይል አስገቡለት። ከዛን እንደምትመለከቱት ሌትስ ጎ የምትላለች ከታች፣ እሱን አንድ ጊዜ ክሊክ ታደርጉለታላችሁ። ቼንጅ ማድረግ ስለማይቻል እርግጠኛ ናችሁ ወይ ይላችኋል ማለት ነው። ጾታው ትክክል ነው ብሏለን። ከዛ በኋላ ወደ ውስጥ ያስገባናል። ይሄ ፓርቲ ነው፣ የፓርቲ ቦታ ነው ያላችሁት እንዳለ። አሁን እዚህ ጋር ፓርቲ ላይ ያሉ ሰዎች ናቸው ያሉት ከስር ሆም ላይ። ቀጣይ ቪዲዮ ላይ ስንሄድ ደግሞ ላይቭ ላይ ያሉ ሰዎች እናያቸዋለን ማለት ነው። እንደምትመለከቱት ኢትዮጵያውያን ናቸው፣ ላይቭ ላይ ያሉ። በጣም ብዙ ሰው ገብቶ እየሰራበት ይገኛል። ሁላችሁም ገብታችሁ በስሩ። ኦኬ ስለዚህ አሁን ቬሪፋይ ማድረግ አለባችሁ። እንዳልኳችሁ የመጀመሪያው ፓርቲ ነው። ቀጣይ ቪዲዮ የሚለው ጋር ከሄዳችሁ በኋላ ይሄንን የማይክ ምልክት አንድ ጊዜ ትነካላችሁ። እንደምትመለከቱት ነው ወደ ላይቭ ሜጃ ቦታ ጋር ወስዶኛል ማለት ነው። ስለዚህ እዚህ ጋር ምን ታደርጋላችሁ? በመጀመሪያ ፎቶ ታስገባላችሁ። ኤዲት የሚለው ጋር እሱን ትነኩና አንድ ፎቶ ታስገባላችሁ። ፎቶ እዚህ ጋር ካስገባችሁ በኋላ ቀጣይ ደግሞ የምታደርጉት ምንድነው? እዚህ ጋር አውተንቲኬሽን የሚል ነገር አለ። ቀስቱ ነክታችሁ ወደ እንደዚህ አይነት ቦታ ይወስዳችኋል። አፕ ላይ የሚል አለ። እዚህ ጋር አፕ ላይ የሚለውን ትነኩና ቪዲዮ ሆስት ነው ወይ ይላችኋል። ኮንቲኒው ትላላችሁ። እንደምትመለከቱት ምን ያደርጋል ማለት ነው? ፊታችሁን ስካን ያደርጋል ማለት ነው። ከዛ ቬሪፋይ ያደርግላችኋል። እኔ ግን ሁለተኛ አካውንቴ ስለሆነ ያኛው አካውንቴ ስለሚዘጋብኝ አሁን እዚህ ጋር ላሳያችሁ። ፊታችሁን ታስገባላችሁ። ከላይ እዚህ ጋር የሚላችሁ ነገር አለ። አይናችሁን ብሊንክ አድርጉ ልጅ ይችላል። ፊታችሁን ወደ ግራና ወደ ቀኝ አዙሩ ይላችኋል። በዚህ በሚያዛችሁ መሰረት ቬሪፋይ ታደርጋላችሁ ማለት ነው። ስለዚህ እሱን ቬሪፋይ ካደረጋችሁ በኋላ ቀጥታ ትመጡና ላይቭን ጎ ትሉታላችሁ። ላይቭ ላይ 2 ሰዓት ትቀመጣላችሁ። ልክ ላይቭን ከጨረሳችሁ በኋላ እንደምትመለከቱት ይሄ ዋና አካውንቴ ነው። ልክ ላይቭን ከጨረሳችሁ በኋላ ምድሮ ብታደርጉት ሚጋ ትወጡና ፖስት ሌቭል የሚል አለ ማለት ነው። እሱን አንድ ጊዜ ክሊክ ታደርጋላችሁ። ይሄ ሁሉ ቬሪፋይ አድርጋችሁ ላይቫችሁ እስከገባችሁ ከጨረሳችሁ በኋላ ለ2 ሰዓት እንደምትመለከቱት ሁለት አይነት ታስክ አለ ማለት ነው። አንደኛው የ1 ሰዓት ነው፣ ሁለተኛው ደግሞ የ2 ሰዓት። ስለዚህ ልክ ይሄንን ስጨርሱ ጎ የሚለው ክላይም የሚል ይመጣላችኋል። ክላይም ታደርጋላችሁ። ክላይም ካላደረጋችሁ በራሱ አይደምርላችሁ ማለት ነው። ልክ ላይቭን ትጨርሱና በቀጥታ ምን ታደርጋላችሁ ማለት ነው? ክላይም ታደርጋላችሁ 2 ሰዓት ሲሞላችሁ። ሌላው ምን አለ? ሰዓት አፕዴት የሚያደርገው ታስካችሁ የሚያልቀው ማለት ነው ከሌሊቱ 9 ሰዓት ስለሆነ በጣም ሰፊ ታይም ያላችሁ 10 20 ደቂቃ እያደረጋችሁ መጨረስ ትችላላችሁ። ያው 3 ህጎች አሉ፣ ተጠንቀቁ። ላይቭ ላይ ስትሰሩ ከላይ መውጣት አትችሉም። ላይቭን አቋርጣችሁ መውጣት ትችላላችሁ እንጂ ክፍት ሆኖ ላይቫችሁ መንቀሳቀስ አትችሉም። ስለዚህ ሰዓት እየቆራረጣችሁ መስራት ትችላላችሁ ማለት ነው። ሌላው ተኝታችሁ አትግቡ። በቃ ይሄ ነው። በጣም ሲምፕል እና ኢዚ የሆነ ስራ ነው። በጣም ብዙ ገንዘብ ሰርቼበታለሁ። በጣም ብዙ ሰዎች ገንዘብ ሰርተውበታል። እንደምትመለከቱት እዚህ ጋር አሁን አፕግሬድ ስታረጉ ላይቫችሁ ላይ ስትሰሩ ሰዎች መጋበዝ ትችላላችሁ። ይሄን የመስራት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።